አሁን ወንድማችን ዲያቆን ሄኖክ ኃይሌ የተናገረውን ንግግር በጣም ሊያጠናክር የሚችል ቤተክርስቲያን የጥበብ ሁሉ ምንጭ መሆኗን ደግሞ በደንብ እንድንረዳው ታላቅ ባለሙያ እዚህ መርሃ ግብራችን ላይ ጋብዘናል። ሰርጸ ፍሬ ስብሐት በመካከላችን አለ። እሱ ደግሞ እንደዚሁ አጠር ያለ መርሃ ግብር ያቀርብልናል። ወደ ወንድማችን ሰርጸ ፍሬ ስብሐት እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዓን አበው ሊቃውንተ ቤተ ክርስቲያን፣ ሁላችሁ በየክብራችሁ እዚህ የተገኛችሁ ወንድሞቼና እህቶቼ፣ እናቶቼና አባቶቼ እጅግ አርጌ ይሄን መድረክ እንድጠቀም ወይም ደግሞ መልእክት እንዳስተላልፍ ስለተጋበዝኩ በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ከመምህር ሄኖክ ኃይሌ በኋላ መናገር በጣም ነው የከበደኝ። ለምን አብዛኛዎቹ ልላቸው ያሰብኳቸው ሀሳቦች በጣም ከፍ ባለ ደረጃ እዚሁ ተነግረዋል እና ጥቂት ነገር ብቻ ነው ላንሳ። በእንዲህ አይነቱ ሊቃውንት በሚታደሙበት እና ደግሞ ምንም አዲስ ነገር በማይነገርበት ሁላችሁ በምታውቁት መድረክ ላይ አዲስ ሀሳብ አቀርባለሁ ብሎ ማሰብም ትንሽ ከባድ ይመስለኛል። በጣም ተደጋግሞ እንደተገለጸው የኢትዮጵያ ቤተ ክርስቲያን የስነ ጽሁፍ፣ የስነ ዜማ፣ የስነ ስዕል እና የኪነ ቅርጽ እንደዚሁም ደግሞ የአርኪቴክቸር የነዚህ ሁሉ ባለቤት ነች። ምንም ይሄ የሚያከራክር አይደለም። አሁን በተለይ ሄደን የምዕራቡንም ዓለም ቃኝተን ተሰላችተን ዘመናዊው ዓለም ሳይቀር እንደገና ተመልሶ ወደ ፈለጉ ባክ ቱ ዘ ሩት በሚል እየተመለሰ እያጠናው እየፈተሸው ያለው ጉዳይ ቤተክርስቲያን ምንጯ እንደውም ከሱ በመራቃችን ምክንያት ያጣነው ነገር የሚያንገበግብ አላግባብ እንደውም ለ60 ለ70 ዓመታት የሄድንበት መንገድ ምንም ሩት ያሳጣን እንደሆነ እየተናገሩ ነው። ትልልቆቹ እንግዲህ በጊዜያቸው በጣም ኮሚኒስት ፈላስፎች ነበሩ ምንላቸው። አንዳንዶቹ ራዲካሊዝም ካልቸራል ዲስሎኬሽን የሚል መጽሐፍ ጽፈው ራዲካሊ ዲስሎኬት አድርገናል ወይም ደግሞ ከስራችን ተነቅለናል ብለው እስኪያምኑ ድረስ አሁን እንደገና የመመለሱ ጉዞ ተጀምሯል ብዬ አምናለሁኝ። በእርግጥ በበቂ መጠን አውቀ ነው አይደለም የተመለስ ነው፣ ግን ቢያንስ የመመለስ ጅማሬው መኖሩ በጣም አስደሳች ነገር ነው የሚመስለኝ። አሁን አልፈልገውም ብንል የዘመናዊው ዓለም አካሄድ በጣም ብዙ እንከን ያለበት ማንነታችንን የሚያስረሳ ከተፈጥሮም የሚያራርቀን እንደሆነ እየገባን የመጣ ይመስለኛልና ተመልሰን ወደ መሰረታችን እየመጣን ስለሆነ በዚህ በጣም ደስ የሚል አጋጣሚ ላይ ነው ያለ ነው ማለት እንችላለን። የግዕዝ ስነ ጽሁፍ ለአማርኛው ስለዋለው ውለታ እኔ ብዙ ምለው ነገር የለኝም። በተለይ እንደነ ፕሮፌሰር ጌታቸው ኃይሌ፣ እንደነ ፕሮፌሰር ታደሰ ታምራት፣ እንደነ ፕሮፌሰር ስርገው ሀብለስላሴ፣ እንደነ ዶክተር አምሳሉ አክሊሉ ያሉት ብዙ ጽፈውበታል። የትኛው የስነ ጽሁፍ ፈለግ ከየትኛው የቤተ ክርስቲያን ዘይቤ ከየትኛው የቅኔ ቤት ፈለግ ወጥቶ ወደ ኢትዮጵያ ስነ ጽሁፍ እንደመጣ በረጅሙ የማገናኘት ስራ ሰርተው እንዴት እንደተሸጋገረም ታሪካዊ ሂደቱንም ጭምር በሰፊው ጠቅሰው ገልጸውልናል። በስነ ዜማውን ብንመጣ እንደዛው ነው። የነገረ ዜማውም ጉዳይ አሁን ዛሬ ዓለም የሚጠቀምባቸው ቅኝቶች ከሶስቱ የኢትዮጵያ የቤተ ክርስቲያን የዜማ መሰረቶች ይወጡ አይደሉም። በተለይ ደግሞ የኢትዮጵያው የራሱ ዘመናዊውም ሽግግር ያደረገው እዚሁ አገር ፍቅር የሚባለው ቤተ ጥበብ ላይ ሲሞከር ራሱ ሆን ተብሎ የተደረገው መጀመሪያ ድምጸ መልካም ዲያቆናትን መሰብሰብ ነው። እነሱን ሰብስቦ ማህሌተ ገንቦውን ይሄ ካልቸር የሚመስለውን ቤተክርስቲያን በዋና አገልግሎትነት የማትጠቀምበት ነገር ግን እንደ ህዝባዊ አገልግሎት የምትጠቀምባቸውን የዜማ ፎርሞች ወስዶ የአገር ፍቅር የመጀመሪያ ድምፃውያን እንዲጠቀሙበት ነው የተደረገው። ይሄም የነ ቀኝጌታ ይፍታሄ ንጉሴ እጅ አለበት። የነ ዩኤል ዮሐንስ የመሰሉት የግቢ ገብርኤል ዲያቆን ናቸው እናንተም እንደምታውቁት።
እነ መዝሙር ገብረወልድ እነ ፍሬው ኃይሉ እነ አለማየሁ ፈንታ ለዚህ ነው የተፈለጉት፣ ለሌላ ለምንም አይደለም። እና ይሄንን ዜማ የማዋሃድ እንደገና በወረብ ቅርጽ ዜማዎቻችን አርቲኩሌሽናችን ዛሬ የምናዜምበት የድምጽ ቅርጽ ራሱ ፎርሙ የተወረሰው የቤተ ክርስቲያን ነው። አሁን ጥላሁን ገሰሰ የሚባል ትልቅ ድምፃዊ ውስጡ ስትሰሙት የሆነ ቀለም ትሰማላችሁ። ቁጭ ብሎ ከጉባኤ ስር ዜማ ተምሮ አይደለም። እነ ኢዮኤል ዮሐንስ ወስደው የገሩበት ድሪሉን ለብቻ ወስዳችሁ ብታዩት ፎርሙ የዚህ የቤተ ክርስቲያኒቱ ቅርጽ ያለበት ነው። አሁን ነው ሙሉ በሙሉ ከሩታችን የተነቀል ነው እንጂ ሰባዎቹ ላይ እንኳን 1970ዎቹ ላይ ብንመጣ የነ ቴዎድሮስ ታደሰን የሌሎቹንም ከዚሁ ጋር የምናገናኘው ነውና ይሄ ለማለት ያሰብኩት ምንድነው ይሁነኝ ተብሎ ቅዱስ ያሬድ ወይም ደግሞ ሊቃውንተ ቤተ ክርስቲያን ለዘፈን የሚሆን ነገር አዋጣዋል እላችሁ ፈልጌ አይደለም። እርክፍካፊው ግን የማያርፍበት የለም፣ የማይሻገርበት የለም። ይሄን ደግሞ ምንም ተሸማቀል ልንናገረው አይገባም። አንዳንዴ ከሊቃውንት ጋር ያለኝ ችግር ምንድነው በስነ ጽሁፉ የኢትዮጵያ ቤተ ክርስቲያን አስተዋጽኦ ወይም ተጽዕኖዋ ወደ ዘመናዊው ስነ ጽሁፍ ገብቷል ሲባል አዎ እንዴታ ይሄማ ልክ ነው ይላሉ። የኪነ ህንጻውንም ነገር አንስተን ስንናገር አዎ ልክ ነው ይላሉ። የስነ ዜማ ነገር ተነስቶ ወደዛ ሄዷል ሲባል እዚህ ጋር ትንሽ ያማቸዋል። የስዕሉም ጉዳይ ሲሆን እንደዛው አይደለም። ይሄ ይሁነኝ ብላኮ አረገችው እያልኳቸው አይደለም። ግን ተጽዕኖ በፍጹም ላይሻገር የሚችልበት ውብ ነገርን የማያደንቅ ማን ሊኖር ይችላል? ስለዚህ የውበት ጉዳይ ነው፣ የስነ ጥበብ ጉዳይ የውበት ጉዳይ የውበት ፍለጋ ጉዳይ ነውና እሱም በመፈለግ ብዙ ግንኙነቶች ተፈጥረዋል። ይሄን ምርምሩም እያረጋገጠው ነው። በመስማትም በጥሩ ጆሮም መገረም ይቻላል። አሁን ዘማሪያኑ እነ ቀሲስ ምንዳዬ እርግጠኛ ነኝ አንድ ፎርም ወይም አርቲኩሌሽን ሲያዳምጡ ወደ ኋላ ሄደው ሩቱን የሚፈልጉት ይመስለኛል እና የሚደነቁም ይመስለኛል ከዚህ አንፃር። ስለዚህ ይሄን ሀሳብ ለማንሳት ነው። በእኔ እምነት ስነ ጥበብ በተለይም ስነ ግጥም ወደ ምናብ ወይም ወደ ኢማጂኔሽን ወደሚባለው ነገር በጣም ያደላል። በአጠቃላይ ቅርጹ ስነ ጥበብ የምንለው ነገር ኢማጂኔሽን ነው፣ ምናባዊ ነው። ይሄ ከሳይንስም ወጣ ያደርገዋል፣ ከስነ መለኮትም ወጣ ያደርገዋል፣ ከሌሎች የነገረሰብ እውቀቶች ሁሉ ወጣ ያደርገዋል። ሳይንስ የሚሄደው እናንተም እንደምታውቁት አናሊቲካል በሆነ መንገድ ነው፣ በአናሊሲስ ነው። ሳይንስ የአናሊሲስ መንገድ ሲከተል አርት ወይም ስነ ጥበብ የምንላት ነገር ግን የምትሄደው ኢማጂኔቲቭ በሆነው መንገድ ነው። አሁን ትልቁ ችግር የሚከሰተው እዚህ ጋር ነው። መዝሙርንስ ኢማጂኔቲቭ በሆነ መንገድ ይዘነው ልንሄድ እንችላለን ወይ ካል አንችልም። የምናብ መንገድ ጥቂት ርቀት ነው ሊያስኬደው የሚችለው እንጂ ከኢማጂኔሽን በራቀ ሁኔታ ነው መሰራት ያለበት። ምናብ ከእውነታ ጥቂት ነገር ነው ይዞ የሚነሳው። በአብዛኛው ደራሲው ወደሚጠራን ደራሲው ወደሚያሳየን አዲስ የምናብ ዓለም የሚደረግ ጉዞ ነው ኢማጂኔቲቭ ጉዞ የምንለው ወይም የምናብ ጉዞ የምንለው። እሱ በአጠቃላይ ለስነ ጥበቡ ሊያስኬድ ይችላል። መዝሙርን ለመሰሉ ጸሎትም መስዋዕትም ምስጋናም ለሆኑ ጉዳዮች ግን ይሄ አያስኬድም። የምናብ ጉዞ መሆን በፍጹም አይችልም። ከዛ ይልቅ ታላላቅ ምስጢራትን ታላላቅ ስብከቶችን በሚሸከም ትልቅ የስነ ጥበብ ጸጋ ነው መቃኘት ያለበት። ስለዚህ መንገድ አሁን ይለያያሉ ማለት ነው። ያኛው የአርቱ መንገድና ይሄኛው ስነ ግጥም የሚጻፍበት መንገድ ፈጽሞ የማይገናኙ ናቸው። ያኛው በምናብ አዲስ ዓለም ሁሉ ኢማጂን ያደርጋል። ምናልባት ያልተሰራ አዲስ ስዕልም ነው። ይህም ጥሪ ግዴታው ነው። እንደውም ኢማጂኔቲቭ መሆን አለባት ስለሚሉ አርትን ግዴታ ከተሰራው ይልቅ ያልተሰራውን የማምጣት ነው እና ሳይንስ ቀስ ብሎ ጥሮ ነው የሚደርስባት እንደውም ይላሉ ትንሽ ሲያጋንኑት። ይሄ መልኩም ስለሚለይ የቤተ ክርስቲያን መዝሙራት በዚህ አይነት አይጻፉ፣ በምናብ በኢማጂኔሽን አይጻፉ። በጉባኤ እውቀት ጥልቀት ቢጻፉ የበለጠ የስብከትም የጸሎትም የምስጋናም ባህሪያቸውን ያሟላሉ ብዬ አምናለሁ። እንዲህ ደግሞ ሰርተው ያሳዩን ብዙ አሉ። እንግዲህ ከነ ዶክተር
ኢሳይያስ አለሜ ጀምረን ብንመጣ ዛሬ ጸሎት መሆን የቻለውን እንደ ቸርነትህን እንዴት አድርገው እንደጻፉት መገመት ይቻላል። በጣም ትልቅ ድርሰት ነው። ምንም የማይወጣለት ድርሰት፣ በጣም የተጠናቀቀ ጸሎት ነው ውስጡ ያለው። ከዛ በኋላም እንደነ ሲራክ ታደሰ ያሉት ደግሞ ጌታ ሆይ አይሁድ አማጽያን ሰቀሉ ሆይ የሚል ዛሬም ስነ ስቅለት ላይ የሚያስለቅሰን እንዲሁም ቀን ብንሰማው አርብን የሚያመጣብን ዕለተ ስቅለትን የሚያመጣብን ትልቅ ግጥምን ጽፈዋል። ከዛ ወዲህም በምንሰማቸው ግጥሞች ውስጥ እንደነ ዲያቆን መኩሪያ ትልቅ አስተዋጽኦ በእውነት ዛሬም እዚህ ለመገኘት ምክንያት የሆነኝ የሰማኋቸው መዝሙሮች ጥልቀት፣ የምስጢራቸው ርቀት፣ የቋንቋ ምጣኔ፣ የፎርም ጥንቃቄ እና ለዜማ ደግሞ በጣም ምቹ መሆናቸው ዝም ብሎ ቢዝረከረክ ኤስቴቲካል ቫልዩን ደግሞ ያጣል። የስነ ውበትም ጉዳይ ያለው ውስጡ ሁሉንም አጠናቆ ይዞ በእንደዚህ አይነት መዝሙር መገኘቱ በጣም ነው ደስ ያለኝ። ከዛሬ 4 ወይ 5 ዓመት በፊት ይመስለኛል አቤቱ ሕዝብህን አድን የሚለው የዘማሪ ቀሲስ ምንዳዬ መዝሙር ሲወጣ እንደዚሁ መድረክ ላይ በመዝሙር ምክንያት ሁለተኛዬ ነው ዛሬ ወደ መድረክ ስመጣና የዛኔ አንዱ ያስደሰተኝ ውስጡ የነበሩት የግጥሞቹ ጥልቀት ነው። በጣም የስብከት እኔ መዝሙርን የተጠናቀቀ ስብከት ነው የምለው። በ5 ደቂቃ ወይ በ4 ደቂቃ ውስጥ ጥንቅቅ ያለች ስብከት ማስተላለፍ ማለት ነው። እሷ ውስጥ ስህተት አይፈቀድም። እሷ ውስጥ የተላለፈ ስህተትም ደግሞ ውሃ እንደመጠጣት ቀላል ነው። በቃ ለማንም ለመዳረስና ስህተትነቱ አንድ ቦታ አንድ መድረክ ላይ የተሰበከ ስህተት ችግር የለውም እስካልተጻፈ ወይ በሌላ ሁኔታ እስካልተላለፈ ድረስ ብዙም አይደለም። እዛው ጉባኤ ውስጥ ያሉትን ሰዎች ይሆናል የሚያደናግረው። መዝሙር ግን እንደዛ አይደለም። ሁላችን የፖፕ ካልቸር ውጤት ነው። ወደ ፖፑላር ካልቸሩ የሚገባ ነው። ማናችንም ምክንያታዊ ሳንሆን ራሽናሊዝምን ኢራሽናል ሆና ጥሳ ትገባለች ይላሉ የሙዚቃን ፓወር ሲናገሩ ሰዎች። ራሽናል ሆና እኮ አይደለም ሪዝንን ሪዝነብል ሳትሆን ብሬክ ታረጋለች ይላሉ። ይሄ ከባድ ነው። አሁን በቃላዊ ንግግር ብነግራችሁ የማትወዱትን ሀሳብ በዜማ አድርጌ ባመጣላችሁ ፈገግ ብላችሁ ታዳምጡታላችሁ። ምክንያታዊነታችሁን ስለሰበርኩት ነው። በዜማ ውበት ማለት ነው። በሱ ተደብቆ የሚያልፍን ነገር በጥንቃቄ ማስተላለፍ በጣም አስፈላጊ ይመስለኛል እና የደራሲ ጥንቃቄ ይሄ ነው እና እኔ መምህር ለዚህ አንደኛ የጉባኤ ትምህርት ጋር መቆየታቸው ራሳቸውም የጉባኤ ሰባኪ መምህር መሆናቸው ለዚህ የረዳቸው ይመስለኛል እና ይህን የሚያህል ትልቅ ኃላፊነት የመዝሙር ደራሲ ሆኖ ለነዚህ ሁሉ ትልልቅ ድምፃውያን መዘምራን እነዚህን መዝሙሮች መስጠት በጣም ትልቅ ነው። ምስጢራትን፣ ትርጓሜን፣ አስተምህሮን መሰረት ያደረገ የድረሳ መንገድ በመዝሙሮች ውስጥ አይቻለሁ። ሌሎች ደግሞ ሁልጊዜ የምንጠይቃቸው ቅኔዎች ውስጥ ብቻ የምናገኛቸው የሰምና ወርቅ መንገዶችም እንደዚሁ በመዝሙራቱ ውስጥ አግኝተናል። አሁን በትነን እያንዳንዳቸውን እየቆራረጠን የምንነጋገርበት ሰዓት ደግሞ ሌላ መድረክ ቢኖር ዛሬ ያሉት የመዝሙሮቻችን መልኮች እየጠሩ የመጡ ይመስለኛል። ከቅርብ ጊዜ ወዲህ በተለይ በጣም ጥሩ ተስፋ ይታያል። ክርክሩ እየሰፋ ቢመጣም በሌላ መልኩ ግን በመዝሙሮቹ በኩል ያለው መንገድ ደግሞ በጣም ደስ የሚል ነገር እያየሁበት ነው። ሌላው አዳዲሶቹን ከዓለማዊው የዝማሬ መድረክ ወደ ቤተ ክርስቲያን የመጡትን ዘማሪያን እና አቦነሽን እና በዛ ወርቅን ያዘመሩበት መንገድ በጣም አስደስቶኛል። በተለይ የበዛ ወርቅን ከራሷም ሕይወት ጋር በጣም ያስቸገራትና ልትዘምረው በመንፈስ የተጨነቀችበትን ስሜት አይቼዋለሁ መዝሙሯ ላይ። ይሄ ለሁላችንም ነው፣ ለሁላችን ያን ማምጣት የግጥም ጸጋ ነው፣ የግጥም ፓወር ነው እና በሁለት መስመር ትልቅ ጉዳይ መናገር ማለት ነውና ይሄን ጥበብ አለማድነቅ አይቻልም። ዛሬም ለነዚህ ሁሉ መዝሙራት ስጦታው እንዲሁም ደግሞ ለመጽሐፍ አዲስ ለተሰባሰበው መጽሐፍ ለሁለቱም ከፍተኛ ምስጋናዬን ማቅረብ እፈልጋለሁ። በአገልግሎት በጥበብ እንዲያበረታዎት እመኛለሁኝ። አመሰግናለሁ። እግዚአብሔር ይስጥልኝ።
ካመሰገናችሁ በደንብ አመስግኑ።